ከዚህ በፊት ኤአይን ተጠቅማችሁ የማታውቁ ሰዎች ወይስ እየተጠቀማችሁ ራሳችሁን ማሻሻል ወይም አፕዴት ማድረግ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ በእርግጠኝነት ለእናንተ። በዚህ ቪዲዮ እንዴት ኤአይን ለተለያዩ ዓላማዎች መጠቀም እንደምንችል አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ከተመለከታችሁት የተለያዩ አሁን ላይ ያሉ የኤአይ ሞዴሎችን እንዴት በኮንፊደንስ መጠቀም እንደምትችሉ አሳያችኋለሁ። የተለያዩ የኤአይ ሞዴሎች አሉ። አሁን ላይ ግሮክ አለ፣ ቻትጂፒቲ አለ፣ ጀሚኒ ኤአይ አለ፣ ፐርፕሌክሲቲ የሚባል አለ፣ እጅግ በጣም በርካታ አለ። ስለዚህ እነዚህን የተለያዩ የኤአይ ቱሎችን እንዴት ኢፌክቲቭሊ እና የፈለግነውን መረጃ እንዲሰጠን እንዴት በምን አይነት መንገድ ማዘዝ እንደምንችል አንድ ባንድ አሳያችኋለሁ። ስለዚህ ይሄ ቪዲዮ ቫይራል እንዲወጣና ለብዙዎች እንዲደርስ ቪዲዮን ላይክ በማድረግ ጀምሩ። ለቻናሉ ደግሞ አዲስ የሆናችሁ ቻናሉን ሳብስክራይብ በማድረግ ቪዲዮው ለሌሎች እንዲደርስ ሼር በማድረግ ቻናሉን እንድታበረታቱ ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንሂድ። እስከዛ ድረስ ስለ ኤአይ በአንድም በሌላም ሰምታችሁ ሊሆን ይችላል። ከመስማቱም ባለፈ ለተለያየ ዓላማና ለተለያዩ ጉዳዮች ተጠቅማችሁበት ሊሆን ይችላል። ነገር ግን ብዙዎቻችን አጠቃቀሙን ስላላወቅን ወይም እንዴት መጠቀም እንዳለብን ስላላወቅንበት እኛ የምንፈልገውን አይነት መልስ እንዲሰጠን ማዘዝ አልቻልንበትም። እኛ የፈለግነውን ነገር ኤአይ እንዲሰጠን በትክክል እንዲሰጠን የፈለግነውን መልስ ሊያሰጥ የሚችል አይነት አጠያየቅ መጠየቅ መቻል አለብን ማለት ነው። ለምሳሌ አንድ አዋቂ ጋር ሄዳችሁ ምን ማወቅ እንደፈለጋችሁ ጥያቄያችሁን በትክክል እስካላቀረባችሁ ድረስ ተገቢውን መልስ ልታገኙ አትችሉ። ይሄ ማለት ምን ማለት ነው? እኛ የጠየቅነው ጥያቄ አጠያየቃችን መልሳችንን ይወስነዋል ማለት ነው። እንግዲህ ዛሬ ላይ እንደምታውቁት ኤአይ እጅግ በጣም ብዙ ውስብስብ የሆኑ ስራዎችን እየሰራ ይገኛል። አንድ ጠበቃ ሆነ የህግ ጉዳይ አማክረኝ ካልን ያማክረናል። እንደ መምህር ሆነ ስለ አንድ ቶፒክ አስረዳኝ ብንል ያስረዳናል። ዛሬ ላይ ምንም የማይሰራው ነገር የለም። ነገር ግን አጠያየቃችን እጅግ በጣም ማተር ያደርጋል። 2025 ላይ ባለፈው ዓመት ማለት ነው ማይክሮሶፍት አንድ ያወጣው መረጃ እሱ ምንድነው? አሁን ላይ ካምፓኒዎች በተለይ ትልልቅ የሚባሉ የቴክኖሎጂ ካምፓኒዎች በልምድ የካበቱ ባለሙያዎችን ከመቅጠር ይልቅ ትንሽ ስራ ልምድ ብቻ ያለው ነገር ግን ኤአይን እንዴት ኢፌክቲቭሊ መጠቀም እንዳለበት ያወቀ ሰውን መቅጠር እንደሚመርጡ ማይክሮሶፍት የለቀቀው አንድ ዘገባ አለ። ይሄ ማለት ምን ማለት ነው? በትክክል ኤአይን መጠቀም ከቻለን ስራችንን በሚገባ ማቀላጠፍ እንችላለን ማለት ነው። እናም ደግሞ ቤዚክ የሚባል የፕሮምፕት ወይም የአጠያየቅ ስርዓትን እኛ ኢትዮጵያውያን መማር መቻል አለብን ማለት ነው። እንዴት ዲያሎግ ማድረግ እንዳለብን ማለት ነው። ይህንን ቪዲዮ ምናልባትም ሊረዝምባችሁ ስለሚችል በጥንቃቄና በትዕግስት እንድትመለከቱ ጠይቃችኋለሁ። ቪዲዮውን ለአራት ቦታ ከፋፍለን እናየዋለን። ከበር የምናደርገው ኮንተንት ለአራት ቦታ ከፋፍለን ለመመልከት እንሞክራለን። በመጀመሪያ ኤአይ ምንድን ነው፣ እንዴት ነው የሚሰራው የሚለውን መጀመሪያ ከበር አደርግላችኋለሁ። በሁለተኛ ደረጃ እኛ ሀገር ኤአይን የሚጠቀሙ ወይም የኢትዮጵያውያን ተጠቃሚዎች የተለመዱ ስህተቶች ምን እንደሆኑ ፊገር አውት አድርጌ አሳያችኋለሁ። ምንድን ነው እኛ ኤአይ ኢፌክቲቭ አይደለም ወይም እኛ የፈለግነውን መልስ እየሰጠን አይደለም፣ እኛ የፈለግነውን ሪስፖንስ እየሰጠን አይደለም የሚያስብለን ምንድን ነው የሚለውን ነገር ቀጥሎ አብራራላችኋለሁ ማለት ነው። በሶስተኛ ደረጃ እኛ ለምንሰራቸው ስህተቶች እነዚህ ለተለመዱ ስህተቶቻችን መፍትሄዎቻቸው ምንድን ነው? ስፔሻሊ እዚህ ላይ ፎከስ አድርጋችሁ በደንብ በጥንቃቄ እንድትከታተሉኝ ይፈልጋሉ። እዚህ ጋር የፕሮምፕት ኢንጂነሪንግ የሚባል ወይም የአጠያየቅ ስርዓት የሚባል የራሱ የሆነ ፕሮሲጀር አለ። ይህንን ፕሮሲጀር ካልተከተላችሁ በስተቀር ኤአይ እናንተ የፈለጋችሁትን መልስ እንዲሰጣችሁ ልታዙታችሁ የአጠያየቅ ስርዓቱን ካላወቃችሁ በስተቀር ማለት ነው። እሱን የምታዙበትን መንገድ በደንብ ካላወቃችሁበት በስተቀር እናንተ የፈለጋችሁትን ሪስፖንስ ከኤአይ ልታገኙ አትችሉ። በአራተኛ ደረጃ ኤአይን ስንጠቀም ብዙ ጊዜ ጥንቃቄ ማድረግ ያለብን ወይም ጥንቃቄን የሚፈልጉ ጉዳዮች ምንድን ናቸው? እኛ ምን መጠየቅ የለብንም፣ ምን መስጠት ያለብን፣ ምን መስጠት የለብንም የሚለውን ነገር ደግሞ እዚህ ጋር አሳያችኋል። ከዛ በስተመጨረሻም አንድ እስከ መጨረሻ ብቻ የተከታተለ ሰው የሚያገኛት አንድ ቲፕ አለ። በጣም ሲግኒፊካንት የሆነች አንድ ቲፕ አለች። እሷን አሳያችኋል። በመጀመሪያ ኤአይ ምንድን ነው የሚለው ላባር። ስለዚህ ኤአይ ምንድን ነው ከምለው እንጀምር። ኤአይ ማለት አርቲፊሻል ኢንቴሊጀንስ ማለት ሲሆን በአማርኛ ቀጥታ ሲተረጎም ሰው ሰራሽ አስተውሎት እንደማለት ነው። እኛ እንግዲህ የሰው ልጆች
ናቹራሊ ኢንቴሊጀንት ነው። ይሄ ናቹራሊ ኢንቴሊጀንት የሚያስብለን ነገር ምንድነው? በአእምሯችን ውስጥ ወይም በብሬን በሚባለው የሰውነታችን ክፍል ውስጥ ኒውሮኖች አሉ። እነዚህ ኒውሮኖች ከልጅነታችን ጀምሮ ናቹራሊ ያገኘናቸው ናቹራል ኤሌመንቶች ናቸው። እነዚህ ናቹራል ኤሌመንቶች እያደግን ስንሄድ ግራጁዋሊ የተለያዩ አዳዲስ እውቀቶችን ባገኘን ቁጥር እያደጉ እውቀትን እያካበቱ ይሄዳል። ብዙ እውቀትን ኮንሱም ባደረግን ቁጥር እንደዚሁ ለተለያዩ ነገሮች ምላሽ የመስጠት ተንደንሲያችን እያደገ ይሄዳል ማለት ነው። ይሄ ማለት አርቲፊሻሊ ኢንቴሊጀንት የሆኑ ሞዴሎች ማለት ምን ማለት ነው? የሆነ የእውቀት ስብስብ ይኖራል፣ የሆነ የኖሌጅ ዴታ ይኖራል። ይሄ እዛ ዳታ ላይ አርቲፊሻሊ የሆነ ሶፍትዌርን እናሰለጥነዋለን። ካሰለጠነው በኋላ በሰለጠነበት እውቀት ልክ በኋላ ጥያቄ ስንጠይቀው ምላሽ ይሰጠናል ማለት ነው። ይሄ ነው እንግዲህ አርቲፊሻል ኢንቴሊጀንት ወይም ሰው ሰራሽ አስተውሎት የሚባለው ማለት ነው። ይሄ ማለት ምን ማለት ነው? እኛ ማሽኑ የያዘው ወይም አርቲፊሻሊ ኢንቴሊጀንት የሆነው ሶፍትዌር ያወቀውን በትክክል እንዲመልስልን እሱ በተማረበት ወይም እሱ በሚያውቅበት መንገድ እሱን መጠየቅ መቻል አለብን ማለት ነው። ጥያቄ ወይም አጠያየቅ ማተር ያደርጋል ያልኩት ከዛ አንጻር ነው ማለት ነው። በሁለተኛ ደረጃ በዚህ ሞጁል ወይም በዚህ ክፍል የምንማረው ደግሞ የማሳያችሁ ደግሞ የኢትዮጵያውያን ተጠቃሚዎች የተለመዱ ስህተቶች የሚለውን አሳያለሁ። እሱም እኛ ብዙ ጊዜ የምንሳሳታቸውን ስህተቶችን ለምሳሌ እዚህ ጋር አንድ በአንድ ላሳያችሁ። የመጀመሪያው ጥያቄ ማሳጠር። ጥያቄን እናሳጥራለን ጥያቄ ስንጠይቅ ማለት ነው። ለምሳሌ ጥያቄ ስናሳጥር ለምሳሌ አንድ ሰው ስለ ኢትዮጵያ ማወቅ ፈለገ ነበር። ስለ ኢትዮጵያ ማወቅ ሲፈልግ አሻሚ የሆነ አጭር የሆነ ጥያቄ ይጠይቃል። በጣም አጠር ያለ ጥያቄ ማለት ነው። ስለ ኢትዮጵያ ንገረኝ። ስለ ኢትዮጵያ ንገረኝ ስል ስለ ኢትዮጵያ ምን? ስለ ኢትዮጵያ የመንግስት ስርዓት ነው? ስለ ታሪኳ ነው? ስለ ቱሪስት መዳረሻዎች ነው? አሁን ስላለችበት ሁኔታ ነው? ስለ ጦርነት፣ ስለ ሰላማዊ ሁኔታ ነው? ስለ ምንድን ነው የሚነግራችሁ? ስፔሲፊክ አይደል፣ ቱ ዲ ፖይንት አይደል፣ የሚጠየቀውን ጥያቄ ወይም ታርጌቱን የለየ አይደለም። አሻሚ የሆነ ግራ አጋቢ የሆነ ጥያቄ ነው። በእንደዚህ አይነት መንገድ ኤአይን እየተጠቀማችሁ ኤአይ እናንተ የፈለጋችሁትን መልስ ወይም ምላሽ ልታገኙ በፍጹም አትችሉም። በሁለተኛ ደረጃ ደግሞ አውድን አለመስጠት። አውድ የአንድ ነገር ኮንቴክስት አለ፣ የአንድ ነገር አውድ አለ እና ለምሳሌ እናንተ የግብርና ባለሙያ ከሆናችሁ ስለ ግብርና የሆነ ነገር ስትጠይቁ በግብርንኛ እንዲመልስላችሁ የግብርናን ኮንቴክስት ኮንሲደር አድርገህ መልስልኝ ማለት መቻል አለባችሁ። የጤና ባለሙያ ከሆናችሁ ለምሳሌ አንተ የውስጥ ደዌ ሕክምና ስፔሻሊስት ብለን አውድ ብንሰጥ እንደ ጤና ባለሙያ ሆኖ እንዲመልስልኝ ኮንቴክስቱን ይሰጠዋለሁ ማለት ነው። በዛ ቶን ይሰጠኛል ማለት ነው። ወይም በዛ ሎጂክ ከዛ ፐርስፔክቲቭ አንጻር ይመልስልኛል ማለት ነው መልሱ። ይሄ ሁለተኛውና ወሳኙ ጉዳይ ነው። ሶስተኛው ቋንቋን አለማወቅ። ብዙዎቻችን የሚመስለን ኤአይ እንግሊዝኛን ብቻ አንደርስታንድ እንደሚያደርግ፣ የኛ የኢትዮጵያውያን እንግሊዝኛ ደግሞ የተሰባበረ የተሰባበረ እንግሊዝኛ እንጽፋለን፣ የሚሰጠን መልስ የተሰባበረ ይሆናል ማለት ነው። ምን እንግሊዝ የሆነ ነገር ይሆናል ማለት ነው። በእንደዚህ አይነት መንገድ እኛ የጠበቅነው ጥያቄ እኛ የጠበቅነው መልስና እሱ የሰጠን መልስ የማይገናኙ አራምባና ቆቦ ሲሆኑ እንደፈለገ እየቀባጠረ ነው እንደፈለገ እየሆነ ነው ምናምን ብለን ተስፋ እንቆርጣለን ማለት ነው። ወይም ኤአይ ምንም መስራት እንደማይችል ጀጅ እናደርጋለን ማለት ነው። አራተኛውና የመጨረሻው በአንድ ጥያቄ ብቻ ተስፋ መቁረጥ። በቃ እንጠይቃለን፣ እኛ የጠበቅነውን ምላሽ አልሰጠንም፣ በቃ በዛው ተስፋ እንቆርጣለን። ይሄ ትክክል ላይ ለምሳሌ እኛ ማንነታችንን ሰጥተነው እንዴት አድርጎ እንዲመልስልን ሰጥተነው ይሄ ቼይን ኦፍ ቶት የሚባል ኮንሰፕት አለ። ቼይን ኦፍ ቶት ማለት ነው አንድ ነገር አስተሳሰባችን ሲኩዌንሻሊ ነው። የሆነን ነገር ስናስብ ደረጃ በደረጃ ነው። ከአንድ ሀሳብ ወደ ሌላ ሀሳብ ተዋረዱን በጠበቀ መልኩ ሲኩዌንሱን በጠበቀ መልኩ ነው መሄድ ያለበት። ከመሬት ተነስተን የሆነ ነገር ዝም ብለን እንደዚህ ብናም ብንል በትክክል እኛ የጠበቅነውን ላይመልስልን ይችላል። ይሄ ማለት ምን ማለት ነው? እኛ ሲጀመር የጠበቅነው ምንድን ነው? የጠበቅነውን ለሱ መግለጽ መቻል የለብንም። ያሰብነውን ለሱ በትክክል መስጠት መቻል የለብንም። እንደዛ ካልሆነ በስተቀር እሱ እኮ መንፈስ አይደለም። አእምሯችን ውስጥ ገብቶ ያሰብነውን ሀሳባችንን መርምሮ ምናምን ሊያውቅ አይችልም። ስለዚህ በአንድ ጥያቄ ብቻ ተስፋ መቁረጥ የሚለው በጣም ማተር ያደርጋል ማለት ነው። አሁን ወሳኝ ጉዳይ ላይ እየደረስን ያለ ይመስለኛል። ሶስተኛው ሞጁል። በዚህ ክፍል ደግሞ የነዚህ የስህተቶቹ መልስ ወይም የስህተቶቹ ምላሽ ወይም መፍትሄዎች ምንድን ናቸው የሚለውን አሳያችኋል። ቀመሩን ላሳያችሁ።
ቀመር አለው ባይዘው የራሱ የሆነ ቀመር ማለት ነው። ይሄንን ቀመር ካላወቃችሁበት ጉድ ነው። የመጀመሪያው ፕሮምፕት ኢንጂነሪንግን ማወቅ፣ የአጠያየቅ ስርዓቱን ማወቅ፣ የአጠያየቅ መንገዱን ማወቅ። የአጠያየቅ መንገድ እንዴት ነው ያላችሁኝ እንደሆነ የመጀመሪያው ፐርሶና ይባላል ወይም ማንነት ስጡት። ማንን ነው እየጠየቃችሁ ያላችሁት? ቅድም እንዳልኳችሁ ለምሳሌ ኢኮኖሚስት ከሆነ የኢኮኖሚስትን እየጠየቃችሁ ስለ ኢኮኖሚክስ እየጠየቃችሁ ከሆነ ለምሳሌ አንተ ታዋቂ ኢኮኖሚስት ነህ። አሁን ማንነቱን ሰጣችሁት ማለት ለምሳሌ ስለ ኢትዮጵያ ንገረኝ ቅድም አልኩኝ አይደል? ስለ ኢትዮጵያ ንገረኝ ከምል ይልቅ ለምሳሌ አንተ የታወቀ የታሪክ ተመራማሪ ነህ ምናምን ብዬ አሁን የታሪክ ተመራማሪ እንደሆነ ማንነት ሰጠሁት ማለት ነው። ስለዚህ እናንተም እንደዚህ ምን ታደርጋላችሁ? ማንነት ትሰጣላችሁ ማለት ነው። እየጠየቃችሁ ያላችሁት ማንን ነው የሚለውን ማለት ነው። ለምሳሌ እዚህ ጋር ስትመለከቱ እንደ አንድ የዩኒቨርሲቲ መምህር ሁን ብዬ ስል ማንነት ሰጠሁት ማለት ነው። እንደ አንድ ታሪክ ተመራማሪ ሁን፣ እንደ አንድ የውስጥ ደዌ ስፔሻሊስት ሐኪም ነህ እንበለው ብዬ ማንነት ሰጠሁት ማለት ነው። ማንነት መስጠት ማለት ይሄ ነው። በሁለተኛ ደረጃ ስትጠይቁ ግልጽ የሆነ ጥያቄ ስጡ። ግልጽ የሆነ ጥያቄ፣ ግራ የማያጋባ አሻሚ ያልሆነ የተብራራ ምንድን ነው የፈለጋችሁት የሚለውን ነገር በትክክል ያጣራ የለየ ነገር ስጡት። ይሄ ግልጽ ትዕዛዝ መስጠት ይባላል ወይም ታስክ ይባላል። የመጀመሪያው ምንድን ነው? ፐርሶና ይባላል። ሁለተኛው ግልጽ ትዕዛዝ ታስክ ምንድን ነው? እናንተ የፈለጋችሁት ምን እንዲሰራላችሁ ነው የፈለጋችሁት? በግልጽ መጠየቅ ማለት ነው። ለምሳሌ የ12ኛ ክፍል ተማሪ በቀላሉ እንዲረዱት አድርገህ ስለ አድዋ ጦርነት ጽሑፍ አዘጋጅ። የአድዋ ጦርነት ምንድን ነው? አሁን ታሪክ ማለት ከዛስ በየትኛው የእውቀት ደረጃ በየትኛው የእውቀት ስታንዳርድ ልክ ያዘጋጅ? በዩኒቨርሲቲ ደረጃ ነው? በታሪክ ተመራማሪዎች ደረጃ ነው? በኤሌመንተሪ ደረጃ ነው? አሁን የ12ኛ ክፍል ነው እኔ ያልኩት። አያችሁ፣ አሁን ግልጽ ትዕዛዝ ነው። ሶስተኛው እና የመጨረሻው ገደብና ቅርጽ ጥቀሱ። ይሄ ማለት ነው ፎርማቲንጉ በምን አይነት መንገድ ነው የሚያዘጋጅላችሁ? ዝም ብሎ በፓሴጅ ፎርማት ነው? በቡሌት ፎርማት ነው? በቴብል ፎርማት ነው? በኢሜጅ ፎርማት ነው? በምን አይነት መንገድ ነው የሚያዘጋጅል? ይህንን ካላወቀ በስተቀር እንዴት ነው የሚሰጣችሁ? ፎርማቲንጉን ማለት ነው። ስለዚህ ፎርማቱንም ጭምር መስጠት መቻል አለባችሁ ማለት ነው። አሁን ስንት ነገር ነው የዘረዘርኩት? 3 ነገር ነው የዘረዘርኩት። የመጀመሪያው ፐርሶና ነው ያልኩት፣ ሁለተኛ ታስክ ነው፣ ሶስተኛው ፎርማት፣ አራተኛው ኮንቴክስት ወይም አውድ የሚባለው ነገር ነው። አውዱን በተከተለ መንገድ መስጠት መቻል አለባችሁ። አውዱን ካልሰጣችሁት አሁንም ግራ የመጋባት ነገር ይኖራል ማለት ነው። አሁን እነዚህን ካሳየኋችሁ ዘንዳ ቀጥታ የፕሮምፕት ማሳያዎች አሉኝ እዚህ ጋር ዴሞንስትሬት እንዴት እንደምንጠይቅ አንድ ባንድ ደረጃ በደረጃ አሳያችኋለሁ። መጥፎ ጥያቄዎች እንዴት መጥፎ ምላሽ እንደሚያስገኙና ቬግ የሆነ ምንም በቃ እናንተ ያልጠበቃችሁት ያልፈለጋችሁት አይነት ፎርማት እንደሚያስገኝና ጥሩ አድርገን ስንጠይቅ ደግሞ እንዴት ትክክለኛ መልስ እንደሚሰጣችሁ ላሳያችሁ። እዚህ ጋር ጀሚኒ ላይ ስትገቡ እንደዚህ ነው የሚመስለው። እዚህ ጋር እንደምትመለከቱት ነው። ገና እየጀመርኩኝ ስለሆነ ነው። ከዚህ በፊት እጠቀምበታለሁ። ምናልባትም ሴቲንጉን ማስተካከልም ከፈለጋችሁ ጀሚኒ በኢሜይላችሁ ነው የምትጠቀሙት። ባይ ዘ ዌይ እናንተ ኢሜይል ካላችሁ በማንኛውም ኢሜይል መጠቀም ትችላላችሁ። እዛ ላይ ገብታችሁ ማለት ነው ሬጂስተር ካደረጋችሁ ወይም ሎጊን ካደረጋችሁ በኋላ በቀጥታ መጠቀም ትችላላችሁ ማለት ነው። እኔ ኦልሬዲ ሎግ አድርጌ ስላለው ቀጥታ እዛ ላይ ገብቻለሁ ማለት ነው። ምናልባትም አንዳንድ ነገሮችን ማስተካከል ስትፈልጉ እዚች ጋር ትገቡና ሴቲንግ የምትላለች እዚህ ጋር ባር ላይ ሴቲንግ የምትላለች እቺ አክቲቪቲ የምትለው ከዚህ በፊት የተጠቀማችሁበት ነገር ካለ እዛ ላይ የምታዩት ነው። ምናልባት ቲሙንም ከፈለጋችሁ እዚህ ጋር ላይት ላይ ማድረግ ትችላላችሁ። እኔ ዳርኩን ስለፈለግኩኝ ነው እንደዚህ አድርጋችሁ ላይት ማድረግ ትችላላችሁ። ይሄ የሲስተሙ ጠቆር ያለ ነው። ለምሳሌ እኔ ዳርኩ ይመቸኛል፣ ይሄኛውን አደርጋለሁ ማለት ነው። ይሄ ኖትቡክ የለም እዚህ ላይ ኢንተግሬት ሆኗል። እሱን መጠቀም ትችላላችሁ። እዚች ጋር ትገቡና ለምሳሌ ይሄው እዚህ ጋር ለምሳሌ ኒው ቻት ስንል ይህንን ያመጣልናል። እችኛዋን እዚህ ጋር እንደዚህ ስናደርግ ያሰፋልናል፣ እንትን ያደርጋል ማለት ነው። እዚህ ጋር ነው ማለት ነው ብዙ ነገራችሁን የምትሰጡት። እችኛዋ እዚህ ጋር ክሊክ ለማድረግ ባይ ዘ ዌይ በጣም ፓኬጅ ነው እዚህ ጋር ያመጡልን ማለት ነው። ጀሚኒ ኤአይ ባይ ዘ ዌይ እጅግ በጣም ዘመናዊ ከሆኑት የኤአይ ሞዴሎች መካከል ጀሚኒ ኤአይ 3 አማርኛን አቀላጥፎ መናገር ይችላል፣ የቅነውን በትክክል ይችላል፣ እንደዚሁም ደግሞ መረዳት ይችላል፣ መጻፍም ይችላል። እንደምትመለከቱት ቱልስ የሚል አለ። እችኛዋን
ክሊክ ስናደርግ ይችኛዋ እዚህ ጋር የኢሜጅ ክሬት ማድረግ ስንፈልግ እዚህ ጋር ኢሜጁን እዚህ ጋር ፕሮምፕት እዚህ ጋር አስገብተን ኢሜጅ ክሬት ማድረግ እንደምንችል የምታዩበት ነው። ይችኛዋ ደግሞ ጋይድድ ሌርኒንግ የምትለዋ ደግሞ ማንኛውም ነገር ስቴፕ ባይ ስቴፕ መማር ስትፈልጉ እሱኛውን ብትጠቀሙ ሞር የተሻለ ይሆናል ማለት ነው። እዚህ ጋር ደግሞ የቲንኪንግ ካፓቢሊቲ ደግሞ እዚህ ጋር አለ። ፋስት የሚባለው በቃ ኦርዲነሪ ዝም ብለን የምንጠቀምበት ነው እንትን የሚለው ቲንኪንግ እና ፕሮ ላይ ደግሞ ኮምፕሌክስ የሆኑ ፕሮብለሞችን እጅግ ውስብስብ የሆኑ ጥያቄዎችን የምንጠይቅበት እና ምላሽ የምናገኝበት ነው ማለት ነው። እነዚህ ቲንኪንግ በተለይ ለቪዲዮ ለፎቶ ኢሜጅን ክሬት ለማድረግ ብንጠቀምበት የተሻለ ነው። አሁን ላይ ግን በቀላሉ ፋስት ላይ አድርገን መጠቀም እንችላለን ማለት ነው። ስለዚህ ጋር ያዘጋጇቸው ፕሮምፕቶች አሉ። ለምሳሌ ዓላማ ስለሆነ ንግድ መጀመር ፈልጋለሁ። ስለዚህ ይሄንን የንግድ ስራ እንዴት መጀመር እንዳለብኝ እንዲነግረኝ ፈልጋለሁ። አሁን እዚህ ጋር መጥፎ የሚባል ፕሮምፕት እዚህ ጋር ያዘጋጀሁት አለ። ፕሮምፕቱን እዚህ ጋር ኮፒ አድርጌ ቴስት ላድርግ። ምንድን ነው የምለው? ስለ ንግድ ስራ ንገረኝ። ይሄው ኢንተር አደረግኩት። ምንድን ነው የንግድ ስራ? ስለ ቢዝነስ ሰፊና አስደሳች ዘርፍ ነው ምናምን እያለ ነው የንግድ ስራ አይነቶች ምናምን ዝም ብሎ ዘረዘረ። ስኬታማ የንግድ ሰው ለመሆን የሚያስፈልጉ ቅድመ ሁኔታዎች ምናምን እየዘረዘረልኝ። እኔ ይህንን አይደለም አሁን እኔ የሆነ ንግድ መጀመር ብፈልግና እንትን ብል የንግድ ስራም ነው እኔ የፈለኩት። ነገር ግን እሱ እዚህ ጋር የሆነ ቬግ የሆነ በጣም ብዙ ነገሮች ነው እዚህ ጋር የዘረዘረልኝ ማለት ነው። ነገር ግን ግልጽ የሆነ ፕሮምፕት ላስገባል። እዚህ ጋር ይሄንን ተመልከቱ። ግልጽ የሆነ ፕሮምፕት ሲሰጡት ይሄው እዚህ ጋር እኔ በኢትዮጵያ ውስጥ የምኖር ወጣት ነኝ። በ50 ሺህ ብር መነሻ ካፒታል ምን አይነት አነስተኛ የንግድ ስራ ቢጀምር ይሻል? አሁን እኔ የት እንዳለሁ ቦታዬን እየነገርኩ በየትኛው ኮንቴክስት እንደሚመልስልኝ ማለት ነው። በኢትዮጵያ ኮንቴክስት ለምሳሌ እኔ ስለ ንግድ ስራ ንገረኝ ምናምን የአሜሪካኖች ሊሆን ይችላል፣ የቻይኖች፣ የህንዶች የትኛው ምንም የሚያውቀው ነገር ስለ ቢዝነስ ነው ዝም ብሎ እያስረዳል። በሁለተኛ ደረጃ ማንነቴን ኮንሲደር አላደረኩም። አሁን ግን እዚህ ጋር ማንነቴን ሰጠው። የት ነው ያለሁት? ከዛ መነሻ ካፒታልን ሰጠው። ከዛ 5 በዚህ ካፒታል ሊጀመሩ የሚችሉ የንግድ ስራዎችን እንዲዘረዝርልኝ ጠየቅኩት ማለት ነው። ከዛ አሁን ኢንተር ላድርግና ተመልከቱ። ይሄው እዚህ ጋር ተመልከቱ። በኢትዮጵያ አሁን ባለው የገበያ ሁኔታ 50 ሺህ ብር አነስተኛ ቢመስልም በጥሬ ገንዘብ ሳይሆን በክህሎት በትጋት ላይ የተመሰረቱ በርካታ አዋጭ የንግድ ስራዎች መጀመር ያስችላል። ለአንድ ወጣት ኢትዮጵያዊ ሁኔታ አዋጭ ሊሆን የሚችሉ 5 አማራጮችን የቆሻሻ አወጋገድ፣ የጽዳት አገልግሎት፣ የሞባይል ጥገናና የኤሌክትሮኒክስ መለዋወጫ፣ ምግቦችና መጠጦች ስናክ፣ የቆሎ ምርቶችና የቅመም፣ የዲጂታል አገልግሎት፣ እነዚህን እዚህ ጋር ዘረዘረልኝ ማለት ነው። ከዛ ለስኬት የሚረዱ ነጥቦችን እዚህ ጋር በመጨረሻ አስቀምጦልኛል። ቦታ የት፣ ከዛ ቁጣ። አያችሁ አሁን ግልጽ ነው ማለት ነው እየሰጠ ለምን ግልጽ የሆነ ጥያቄ ስለሰጠሁት ማለት ነው። የዩኒቨርሲቲ ተማሪ እንደሆንኩኝ እሱ ደግሞ ኤአዩ እንደ አንድ የዩኒቨርሲቲ መምህር ሆኖ ለዩኒቨርሲቲ ተማሪ በሚገባበት እውቀት ልክ እኔ የጠየቅኩትን ጥያቄ እንዲመልስልኝ አንድ ጥያቄ ልጠይቅ። እዚህ ጋር ያዘጋጀሁት ፕሮምፕት አለ። እሱን ኮፒ ላድርግና ልጠይቀው ማለት ነው። ያው አዲስ ሀሳብ ስለሆነ እየጠየቅኩ ያለሁት ኒው ቻት ብዬ ቀጥላለሁ ማለት ነው። እዚህ ጋር ኒው ቻት ደን እዚህ ጋር ፔስት አደርጋለሁ ማለት ነው። ስለ ኢኮኖሚክስ ንገረኝ። ከዛ ኢንተር አደርጋለሁ። ተመልከቱ በግ የሆነ ሰፊ የሆነ ሀሳብ ነው የሚሰጠኝ ማለት ነው። ኢኮኖሚክስ በምህፃሩ ውስን የሆነ ሀብቶች ሪሶርስ በመጠቀም ማለቂያ ምናምን የኢኮኖሚክስ 2 ዋና ዋና ክፍሎች ማክሮ ኢኮኖሚክስ፣ ማይክሮ ኢኮኖሚክስ፣ መሰረታዊ መርሆች ምናምን እያለ ያስረዳን ማለት ነው። ነገር ግን እኔ የፈለኩት አንድ ሀሳብ ላይ አንድ የሆነች ቶፒክ ላይ የሆነ ፎከስ አድርጎ እንዲያስረዳኝ ከፈለኩኝ ፕላስ ደግሞ እኔ የዩኒቨርሲቲ ተማሪ እንደሆንኩኝ እሱ ደግሞ የዩኒቨርሲቲ መምህር እንደሆነ የዩኒቨርሲቲ ተማሪ በሚረዳበት የእውቀት ደረጃ ልክ ስታንዳርድ ልክ እንዲያስረዳኝ እኔ ማን እንደሆንኩኝ ማስረዳት መቻል አለብኝ። እሱ ደግሞ እንደማን ነው እንዲመልስልኝ መናገር መቻል አለብኝ ማለት ነው። ስለዚህ ተመልከቱ ትክክለኛውን ፕሮምፕት ሲሰጠው ማለት ነው። ከአሁን በኋላ አንተ የዩኒቨርሲቲ የኢኮኖሚክስ መምህር ነህ። ለጀማሪ ተማሪ የዋጋ ግሽበት ወይም ኢንፍሌሽን የምንለውን ነገር ማለት ምን ማለት እንደሆነ በምሳሌ አስረዳኝ። በመጨረሻም እንድረዳው አንድ ጥያቄ ጠይቀኝ። ይሄ ማለት ምን ማለት ነው? እኔ ማን እንደሆንኩኝ ነገርኩት፣ እሱ ደግሞ ማን እንደሆነ ነገርኩት። እሱ ደግሞ እንደማን ሆኖ እንዲመልስልኝ ማንነት ሰጠሁት። ከዛ ኮንቴክስት ሰጠሁት። አሁን በዩኒቨርሲቲ የትምህርት ደረጃ ልክ እንዲያስረዳኝ
ጠየቅኩት ማለት ነው። ካብራራልኝ በኋላ ካስረዳኝ በኋላ እንደገባኝ ገብቶሃል ወይ ይሄ ነገር ብሎ ጥያቄ እንዲጠይቀኝ እንኳን ሰጥኩት ማለት ነው። እና አሁን የሚመጣውን ምላሽ እዚህ ጋር አብረን እንመልከት። ይኸው ተመልከቱ። የዋጋ ግሽበት እንኳን ወደ ኢኮኖሚክስ ብሎ ጭራሽ ኮድ ሰጠው ማለት ነው። ከዛ የዋጋ ግሽበት ምንድን ነው በምሳሌ ብሎ በምሳሌ እንየው። ከአንድ ዓመት በፊት ወደ ሱቅ ሄደህ 100 ኖሮ ቢሆን በዛ ገንዘብ 5 ኪሎ ስኳር መግዛት ትችል ነበር እንበል። ዛሬ ግን ያንኑ 100 ብር ይዘህ ሱቅ ስትሄድ መግዛት የቻልከው 4 ኪሎ ስኳር ብቻ ቢሆን እዚህ ጋር የዋጋ ግሽበት ተከስቷል እንላለን። የዋጋ ግሽበት ለምን ይከሰታል በአጭሩ? ከዛ ያንተ ተራ እኔ ጥያቄ ጠይቀኝ ብየዋለሁ። በመጨረሻም ማለት ነው እኔ መጨረሻ ላይ ጥያቄ ጠይቀኝ ብዬ ስለነገርኩት አሁን ደግሞ ወረፋው ያንተ ነው ብሎ መጣ ማለት ነው። ኤአይ ትምህርቱን በሚገባ መረዳትህን ለማረጋገጥ ይህንን ጥያቄ መለስልኝ ብሎ ውይይታችንን እንቀጥላለን እያለ ምን አደረግኩት? አሁን ቻይን ኦፍ ቶት መጀመሪያ ያልኳችሁ ይሄን ነው ማለት ነው። ዲያሎግ ውስጥ እንዲገባ የምር የሆነ ሰው እያወራችሁ እንደሆነ እንዲሰማው ፊል እንዲያደርግ እንደዛ ብታደርጉ የተሻለ ይሆናል። የተሻለ ምላሽም ታገኛላችሁ ማለት ነው። የአማርኛ ተጠቃሚዎች ደግሞ እዚህ ጋር አንድ ጥንቃቄ ማድረግ መቻላችሁ። የአማርኛ የፊደል ግድፈት ለምሳሌ ሌና ሏ ተቀራራቢ ይመስላሉ፣ ነገር ግን አይደሉም። ትልቅ የትርጉም ለውጥ ሊያመጡ ይችላሉ። ስለዚህ አማርኛ ስትጽፉ የፊደል ግድፈቶች እንዳይኖሩ መጠንቀቅ መቻል አለባችሁ ማለት ነው። የተሰጣችሁ መልስ ደግሞ ዝም ብላችሁ ማመን ሳይሆን ደብል ቼክ ማድረግ መቻል አለባችሁ። በመጨረሻም አንድ ቦነስ ልስጣችሁ። ምናልባትም ይሄ ቦነስ ፈገግ ሊያስብላችሁ ይችላል፣ ነገር ግን ማጂካል በሆነ መንገድ እናንተ የምትፈልጉትን አውትፑት ሊወስን የሚችል አይነት ቦነስ። ጀሚኒ አማርኛን በደንብ መረዳት ይችላል፣ በደንብ መጻፍም ይችላል፣ የሰጠነውንም መረዳት ይችላል። በሚገባ አማርኛን አቀላጥፎ መናገር ይችላል። ነገር ግን እጅግ ውስብስብ የሆነ ጥያቄ ስንጠይቀው ቶታሊ በእኛ ሀገር ኮንቴክስት የሆነ ለሱ እንግዳ የሆነ አይነት ውስብስብ ጥያቄ ስንጠይቀው ትንሽ ግራ ሊጋባ ይችላል፣ ስፔሻሊ በአማርኛ ስንጠይቀው ማለት። ስለዚህ ጥያቄውን ከሰጠነው በኋላ ምን እናደርጋለን? የሰጠንህን ጥያቄ በእንግሊዝኛ ተረዳውና ወይም በእንግሊዝኛ አስበህ በአማርኛ መልስልኝ እንል። ይሄ ምን ያደርጋል መሰላችሁ? እኛ የሰጠነውን ቀጥታ በእንግሊዝኛ ለመተርጎም ይሞክራል። የሚሰጠንን ምላሽ በእንግሊዝኛ ቀጥታ እሱ በተማረበት አውድ ልክ ምላሹን ያዘጋጅና ያዘጋጀውን ምላሽ ወደ አማርኛ ይተረጉምልናል ማለት። ይሄ ደግሞ እጅግ በጣም ትልቅ ለውጥ አለው። ፕላስ ደግሞ ስትጠይቁ የሆነ የፈለጋችሁትን ነገር ዘርዘር ለማድረግ ሞክሩ። ለምሳሌ እኔ ኢሜጅ ፈለግኩኝ። እኔ የምሰጠውና እሱ የሚያዘጋጀው ምላሽ እዚህ ጋር ተመጣጣኝ። እዚህ ጋር ወደ ኒው ቻት እመጣለሁ። እዚህ ጋር እዛ ኒው ቻት ላይ ከሆንኩኝ በኋላ እዚህ ጋር ሶልቭ ኮምፕሌክስ ፕሮብለም ይላል። ቲንኪንግ ሎንገር ፎር አድቫንስድ ማት ኤንድ ኮድ ይላል። ቲንኪንግ ላይ ላድርገው። ከዛ ቀጥታ ኮፒ ያደረኩትን ፕሮምፕት እዚህ ጋር ፔስት አደርጋለሁ ማለት ነው። ተመልከቱ እዚህ ጋር ምን እንደሚል ማለት ነው። ባህል ቀሚስ ወይም ሀበሻ ቀሚስ ያጌጠች ወጣት ኢትዮጵያዊት ሙቀትና ፍቅር በተሞላበት የቤተሰብ ድባብ ውስጥ ፈገግ ብላ ከጀበና ወደ ሲኒ ቡና ስትቀዳ የሚያሳይ እውነተኛ ፎቶግራፍ። በዙሪያዋ ያሉ የተለያዩ የዕድሜ ክልል ውስጥ ያሉ ቤተሰቦቿ በደስታ እየተጫወቱ እና እየሳቁ ነው። ከፈለጋችሁ እዚህ ጋር ቱሉ ጋር በተለይ ኢሜጅን ክሬት ለማድረግ ስትፈልጉ ወደ እንትን ብትመጡ ወደ ናኖ ባናና ክሬት ኢሜጅ ወደምትለው ብትመጡ የተሻለ ይሆናል ማለት ነው። ፕሮምፕቱን ካዘጋጀሁኝ በኋላ አሁን ኢንተር አደርጋለሁ ማለት ነው። ከዛ ለተወሰኑ ሴኮንዶች እጠብቃለሁ። ምክንያቱም እጅግ በጣም ውስብስብ የሆነ ነገር ነው የሰጠሁት። ኢትዮጵያዊ ፊሊንግ ያለው የአበሻ ቀሚስ የለበሰች ቡና ስትቀዳ ቀጠማ ተጎዝጉዞ በመስኮት በኩል ናቹራል ላይት ገብቶ ምናምን በጣም ውስብስብ የሆነ ነገር ነው የሰጠሁት። ስለዚህ let me wait for a couple of seconds። አሁን ሎዲንግ ናኖ ባናና እያለ ነው። ለተወሰነ ሴኮንዶች ያስጠብቀኛል ማለት ያ የመጣ ተመልከቱ። እንግዲህ ማለት ዲስፕሌይ የሆነልንን ኢሜጅ እዚህ ጋር ተመልከቱ። እዚህ ጋር ህፃናት አሉ እየተጫወቱ ነው። በመስኮት በኩል እንደምትመለከቱት እጅግ በጣም ጥርት ያለ ነገር ነው እዚህ ጋር ያመጣው ማለት ነው። ስትመለከቱ እጅግ በጣም ጥርት ያለ ነገር ማለት ልጅቷ ለፊት ቁጭ ብላ ቡና እየቀዳች ነው። እዚህ ጋር ቁቦቱ ስትመለከቱ፣ ጀበናውን ስትመለከቱ ማለት ይሄ ልምድ ያለው ፎቶግራፈር በ4K ኳሊቲ በጣም ሃይ ዴፊኒሽን በሆነ
ካሜራ ያነሳው እጅግ ጥራት ያለው ፎቶ ነው የሚመስለው። ይህንን አሁን ኤአይ ነው ብሎ መለየት መፈረጅ እጅግ በጣም ዲቴክት ማድረግ በጣም ከባድ ነው ለማንኛውም ሰው ማለት ነው። እዚህ ጋር ስትመለከቱ ቤተሰቦች የተለያዩ የዕድሜ ክልል ውስጥ ያለው ሽማግሌ አለ። እዚህ ጋር ደግሞ አንዲት እናት የምትመስላል ወጣት መሀል ላይ ቁጭ ብላለች፣ በጥበብ አሸብርቃለች። እዚህ ጋር መሬት ላይ ቁጭ ያለ ቀጠማው ናቹራል ነው የሚመስለው። አዶን ነው ይሄንን አሁን ይሄው እንደምትመለከቱት ናቹራል የሆነ ፊሊንግ እንዲኖረው እዚህ በመስኮት በኩል ናቹራል ላይት አለ የሚገባ የሆነ ፊሉ ናቹራል ሪያሊስቲክ እንዲመስል ማለት ነው። ይሄንን አሁን የፎቶ ውቅሩን ስትመለከቱት ናቹራል ነው ቶታሊ ማለት ነው። ይሄንን ኢሜጅ አሁን ማን ነው እስቲ ኤአይን ብል የምችለው ማለት ነው። እጅግ በጣም ነው የሚገርም። ስለዚህ ብዙዎቻችን መረዳት ያለብን ኤአይ ስራችንን የሚቀማብን ሳይሆን ይበልጥ ቀልጣፋና ብልህ እንዴት መሆን እንደምንችል የሚያስተምረን እሱም ብቻ አይደለም፣ ስራችንን እንዴት ማስተካከል፣ ማሻሻል፣ ማዘመን እንደምንችል የሚያስተምረንና የሚያግዘን ቱል። ዋናው ነገር ግን ያለው ጥያቄውና አጠያየቁ ጋር ለምን ቢካውስ ቤተር ኮሽን ኢዝ ኢኳል ቱ ቤተር ሪዛልት። ቪዲዮን እስከዚህ ድረስ ካያችሁት እንኳን ደስ ያላችሁ። አሁን የኤአይ የተለያዩ ሞዴሎችን እንዴት መጠቀም እንደምትችሉ በቂ እውቀት አግኝታችኋል ማለት ነው።